አዳራሹ አሸብርቆ ለክትፎ ብቻ 450 ሺህ ብር ቅድመ ክፍያ ተከፍሎ በመጨረሻ ግን ሙሽሪት ሳትመጣ ቀርታ ሰርጉ በባዶ አዳራሽ ተጠናቋል። ግን ምን ይሉ ነበር? ቀደረ አላሁ ወማ ሻአ ፈዐል። አላህ ወሰነ የፈለገውን አደረገ። የኛ ወንዶች መለወጥ ያለም መቀየር በሴት እጅ ነው ይላል አላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣው ቪዲዮ እጅግ በጣም አስገራሚ የሆነ ቪዲዮ ነው። አስቡት፣ እጅግ በጣም ትልቅ ድግስ ተደግሶ ነገር ግን ሙሽሪቷ ስትቀር፣ ሙሽሪቷ ቀረች። ሙሽራ የቀረ ሲባል ነው የምንሰማው፣ ነገር ግን ሙሽሪቷ ቀርታለች። ምንድነው ምክንያቷ የምትሉ ከሆነ እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩ ነው የሚሆነው። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። የፕሮግራማችን ስፖንሰር ኑር ናቹራል ኦይል ነው። በኑር ናቹራል ኦይል ተፈጥሯዊ ይዘታቸውን የጠበቁ መድኃኒቶችን ማግኘት ትችላላችሁ። አድራሻ ቤተል ፋሚሊ ታወር ፊት ለፊት አማራ ባንክ ያለበት ህንፃ ላይ አንደኛ ፎቅ ላይ ያገኟቸዋል። ወይንም ደግሞ እዚህ ጋር በምትመለከቱ ስልክ ቁጥር እነሱን በመደወል ወይንም በተለያየ ሶሻል ሚዲያ አማራጭ ማግኘት ትችላላችሁ። ማስታወቂያን ተከታትለን በቀጥታ ወደ ቪዲዮ። በፍጥነት ማዲያትን፣ የብጉር ጠባሳን፣ ኦቨር የሆነ ዲስከለሬሽንን መገላገል የምትፈልጉ ከሆነ ወደ ኑር ናቹራል ኦይልስ ኤንድ አዘርስ ብቅ በሉ። ኑር ናቹራል ኦይልስ ኤንድ አዘርስ በቤተል ፋሚሊ ታወር ፊት ለፊት በአማራ ባንክና አዋሽ ባንክ መካከል አንደኛ ፎቅ ላይ ያገኙታል። ኑር ናቹራል ኦይልስ ኤንድ አዘርስ በ096627 3242 ሃሎ በሉ። ስለ ውበት ሲነሳ ዩሱፍን እናነሳለን። ስለ ትዕግስት ሲወሳ አዩብን እንጠቅሳለን። ስለ ሙሉ ስብና ሲነሳ ውዱ ሐቢባችን ሙሐመድ ሰለላሁ ዐለይሂ ወሰለም እናነሳለን። ያላየንህ ብንሆንም በልባችን የነገስኩ ውድ ነቢይ። ዓለም ጀግና ፍልነጋ ታሪኮችን ስታገላብጥ፣ እኛ ግን በአንድ ሰው ሕይወት ውስጥ ሁሉንም አገኘን። ጠላቶችን በምህረት ያሸነፈ፣ ድሆችን በክብር ያቀፈ፣ ለሰው ልጆች ሁሉ እዝነት የሆነው የእኛ ውድ ነቢይ ሙሐመድ። ውበቱህ ድንቅ ነው፣ ግርማው አይጠገብ፣ አንቱ ነው ለዓለም የፍቅር መማግብ። ሰላም ባንቱ ይሁን በላጩ መሪ፣ የልባችን ወዳጅ የሐቅ አብሳሪ። አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ። የኤዲ ፕላስ የቲክቶክ ቻናልን ፎሎ ማድረግ እንዳይረሱ። ከኤዲ ፕላስ ጋር ይቆዩ። አላህ ከእናንተ ጋር ይሁን። አሚን። አላሁመ ሰሊ ወሰሊም ወባሪክ ዐላ ሙሐመድ ወዐላ አሊ ሰይዲና ሙሐመድ። ነቢያችን ሰለላሁ ዐለይሂ ወሰለም ወደዚህ ምድር የተላኩት ነቢያቶች የነሱን ባህሪ በሙሉ የተላበሱ ሙሉ ስብዕና ያላቸው አስገራሚ የሆኑ ነብይ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሰላምና ሰላት በሳቸው ላይ ይውረድ። አልሐምዱሊላህ ረብል ዓለሚን የሳቸው ኡመት ስላደረገን። ታዲያ በዱንያ የሳቸውን ፊት ማየት አልተወፈቅንም። በጀነተል ፊርደውስ የሳቸውን ፊት የምንመለከት የሳቸው ጎረቤት የምንሆን አላህ ሱብሓነሁ ወተዓላ ያደርገን ነው ማለት ፈልገው። ነቢዩ ሰለላሁ ዐለይሂ ወሰለም አነስ ብን ማሊክ ከ10 ዓመት በላይ ኻድሜያቸዋለሁ አለ። ከ10 ዓመት በላይ አገልግያቸዋለሁ ነቢዩ ሰለላሁ ዐለይሂ ወሰለም። ልጅ ሆኖ አገልግሏቸዋል። 10 ዓመት ሙሉ ስኻድማቸው አንድም ቀን መስራት ያለብኝን ነገር ሳልሰራ ቀርቼ ወይም አትስራ የተባልኩትን ነገር ሰርቼ ለምን ይህን ሰራህ ወይም ይህንን ለምን አልሰራህም ብለው ነቢዩ ሰለላሁ ዐለይሂ ወሰለም ተናግረውኝ ያውቁ። 10 years የ10 ዓመት ምስክርነት ነው። ግን ምን ይሉ ነበር? ቀደረ አላሁ ወማ ሻአ ፈዐል። አላህ ወሰነ የፈለገውን አደረገ ብለው ነቢ ሰለላሁ ዐለይሂ ወሰለም ዝም ነው የሚሉኝ። ነቢዩ ዐለይሂ ሰላቱ ወሰላም እኮ ይህ ባለፈ ነገር ላይ ሄዶ መውቀስ ባህሪያቸው እንዳልሆነ የሚያሳየው ምርጡ ምሳሌ ጀበለ ሩማት፣ ያንም ቦታ የጀበለ ሩማት የሚባለውን የወርዋሪዎች ተራራ የሚባለውን ቀስተኞቹ ለቀው ወርደው እኮ ያ ሁሉ ጉዳት ደርሶ ከሚሊተሪ ፖይንት ኦፍ ቪው ካየኸው በጣም ከፍተኛ 4 ጊዜ ነው ማስጠንቀቂያ የሰጧቸው። እንዳትለቁ ብለው እንዳትለቁ፣ ብናሸንፍም ብንሸንፍም እንዳትለቁ ብለዋቸው ለቀቁ። ሰሓቦቹን እንደዚህ ለቃችሁ እንዲህ አድርጋችሁ ብለው አልወቀሷቸው ነቢ ሰለላሁ ዐለይሂ ወሰለም። አላህ በዚህ ያስበልክቶ እኮ ቁርአን አያወረደ ፈቢማ ረሕመትን ሚነላሂ ሊንተ ለሁም፣ ከአላህ በሆነ እዝነት ልዝባልክላቸው ማለት ነው። ወለው ኩንተ ፈዘን ገሊዘል ቀልቢ፣ ልብህ በጣም ከባድና ኃይለኛ ብትሆን ኖሮ ለንፈዱ ምን ሐውሊክ፣ ከዙሪያ ብትን ይሉ ነበር። ግን ልዘባልክላቸው። አንድ ሰው ጥፋቱን እንኳ ካወቀ ለምን ትነግረዋለህ ድጋሚ? ለምን ሌላ ዱላ ታሳርፍበታለህ? አውቆታል እሱ።
ዝምታ በራሱ ትምህርት ነው። ያ ትምህርቱን ወስዶ ዲግኒቲውን ጠበክለት። በጸጸቱ ያለፈ ነገር ላይ ሑዝን ውስጥ እንዲሆነ እንዲህ ባይሆን ኑሮ ያነ ለው ተፍተሕ አብዋበ ሸይጣን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ። ለው አትበሉ፣ እንዲህ ቢሆን ኑሮ እንዲህ ባይሆን ኑሮ አትበሉ። ምክንያቱም እቺ ቃል የሸይጣን በር ትከፍታለች። ሸይጣን ያችን ካገኘ ኹጥዋት ነው በቃ ጀመራ፣ እርምጃውን ይቀጥላል። ከዛ በኋላ እንዲህ ባይሆን ኑሮ ማን ያደረገው እንዲህ ያደረገው ለምን አደረገው የሆነ ሴራ አለ እንዲህ አለ ሲንቴክስ አናሊሲስ ሰራለ። ስለዚህ መጨረሻ ላይ ዛሬን መጥቶ ያለፈ ነገር ብዙ ችግር ያመጣል ማለት ነው። ሱብሃንአላህ የነቢያችን ሰለላሁ ዐለይሂ ወሰለም የህይወት ታሪክ እንደው ብናጠናው የማንጨርሰው እጅግ በጣም ሁልጊዜም ማጥናት ያለብንና ትልቅ ትምህርት የምንወስድበት ነው የነቢያችን ሰለላሁ ዐለይሂ ወሰለም ታሪክና አላህ ሱብሃነሁ ወተዓላ እስኪመሰክርላቸው ድረስ ማለት ነው። በጣም አንተ እኮ ልዝብ ሆንክላቸው። እንግዲህ መቆጣት ባለባቸው ሰዓት እንኳን ነቢያችን ሰለላሁ ዐለይሂ ወሰለም አልተቆጡም። በጣም የሚያናድድ ድርጊት አድርገው ሰሃቦቹ ማለት ነው ተራራውን አትልቀቁ ብሎ 3-4 ደጋግመው ነግሯቸው፣ ነገር ግን ሰሃቦች ለቀው በዛ ጦርነት ከፍተኛ ውድመት ደርሷል። እንዲሁም በዛ ጦርነት ተሸንፏል። ነገር ግን በጣም ነው ለዘብተኛ የሆኑላቸው ነቢያችን ሰለላሁ ዐለይሂ ወሰለም። እኛ እንደዚህ ነን ሆይ? አንድ ሰው የሆነ ጥፋት ሲያጠፋ እንደዚህ ነው ወይ ለዘብ ነው ወይ የምንልለት? በፍጹም ያዙ ይልቀቁኝ ነው የምንለው። በተለይ ጥፋት እሱ ጋር ካለማ አለቀለት በቃ ይሄማ ቀደረላህ ነው ምናምን የሚለው ነገር ከነጭራሹ ነው የምንረሳው። እሱ እኮ ይሄንን ባያደርግ ኖሮ ይሄ አይፈጠርም ነበር፣ እሱ እኮ ይሄን ቢያደርግ ኖሮ እንደዛ አይፈጠርም ነበር ነው እንጂ የምንለው አይ ይሄ እንኳን ቀደረላህ ነው ብለን አንተ ጉዳዩ እኮ ኦልሬዲ ተከስቷል። ከዛ በኋላ ምንም ማምጣት አንችልም። ምንም ማምጣት ለማንችለው ነገር እጅግ በጣም ሌላን ሰው እንቆጣለን፣ የራሳችንን ጊዜ እናበላሻለን ምናምንና ቀደረላህ ብለን ማለፍ ብንችል እጅግ በጣም ጥሩ ነው። ከነቢያችን ሰለላሁ ዐለይሂ ወሰለም እንማር። አላህ ወንድም ይስጣችሁ፣ አላህ ወንድም ይስጣችሁ፣ መከታ የሚሆናችሁ ከአላህ መንገድ ርቃችሁ ዞር ስትሉ እጃችሁን ይዞ የሚጎትታችሁ ወደ አላህ መንገድ የሚያስጠጋችሁ ወንድም አላህ ይስጣችሁ። ስትሰንፉ፣ ስትሰላችሁ፣ ስትደክሙ የሚያስታውሳችሁ ከጎናችሁ የሚሆን ወንድም አላህ ይስጣችሁ። ሁሌም አላህ ወንድም እንዲሰጣችሁ በምትሄዱበት መንገድ ላይ ሁሉ አብሯችሁ የሚሆን ጓደኛ መከታ የሚሆን አላህ እንዲሰጣችሁ ዱዓ አድርጉ። ወንድም ጓደኛ ወደ አላህ መንገድ ካላሳየ፣ ከአላህ መንገድ ስትርቅ ወደሱ ካልጠራ ምን ጥቅም አለ? ኢኒ አኻፉ አየመሰከ ዐዛቡ ሚነር ረሕማን፣ እኔ ከአላህ የሆነን እሳት ቅጣት እንዳይነካ ፈራልሃለሁ የሚል ወንድም ዱንያ ላይ ከሌለ ከስራሃል፣ ወላሂ ከስራሃል። በጨለማ ውስጥ ትሄዳለህ፣ መመለሻ ወደ ሌለው መንገድ ትጓዛለህ። አላህ ወንድም መከታ ጓደኛ አላህ ይስጣችሁ። አልሐምዱሊላህ እኔማ አሉኝ፣ ወላሂ አሉኝ። አልሐምዱሊላህ አላህ ያንንም ማሳይ። አልሐምዱሊላህ አላህ ይስጣችሁ፣ አላህ ያስደስታችሁ። አሚን አሚን አሚን። እውነት ነው። እንደዚህ አይነት ወንድም እጅግ በጣም ያስፈልገናል። እንደዚህ አይነት ጓደኛ ያስፈልገናል። ሰውነንና እንሳሳታለን፣ ሰውነንና እናጠፋለን፣ ወይንም መሰላቸት ድብርት ውስጥ እንሆናለን። በመሃል ነቃ የሚያደርገን ኧረ ተው ከአላህ መንገድ ስተሃል እኮ ኧረ ተው ወደ አላህ ተመለስ ብሎ የሚመክር የሚያስታውሰን አይነት ወንድም እንዲሰጠን ሁሌም ዱዓ ማድረግ አለብን። ካለን ደግሞ እሱን ልንንከባከቡ ይገባል። አላህ እንደዚህ አይነት ወንድም ይስጠን፣ እንደዚህ አይነትም ሰው ያርገን። የኛ ወንዶች መለወጥ የዓለም መቀየር በሴት እጅ ነው ይላል አላህ። እስላማዊ ማህበረሰብ ለመገንባት ራስ ሴት ናት። በየትኛው ማህበረሰብ ውስጥ በነገራችን ላይ ሴቶች ተፈጥሯዊ ማንነታቸው ላይ ካሉ እሴታቸውን ከጠበቁ ባህላቸውን እሴታቸውን ከጠበቁ እመነኝ ያ ትውልድ ሞራሊ ከሞራል ስንነሳ ሞራሊ የሰለጠነ ትውልድ። ሴቶች በማህበረሰብ ለውጥ ውስጥ በጣም ጉልህና ትልቅ ሚና አላቸው። ለዛ ሱረቱ ኒሳ ማዕከል ያስተምሮት እስላማዊ ማህበረሰብን መገንባት፣ የሴቶች መስተካከል የማህበረሰብ መስተካከል ነው። የኛ ወንዶች መለወጥ የዓለም መቀየር በሴት እጅ ነው ይላል አላህ። ምክንያቱም ሁሉም ውጪ እኮ የምናያቸው ሰዎች በአጠቃላይ እናት የወለደችው እናት ያሳደገችው አይደል?
ያ ሌላ ነገር አለው እንዴ? እናት ያሳደገችው የማን ልጅ ነው እኮ የሚባለው አይደል? ድሮ ትዝ ይላል፣ አሁን ቀርቷል መሰለኝ። እና ሱረቱ ኒሳ የተባለው መውዱዓት የሴቶች ጉዳይ ከሱራ አጀንዳ መካከል አንዱ ነው። ግን ዳይሬክትሊ ሱራ የተሰየመችበት ስምና ማዕከላዊ አስተምህሮት ጋር ምን አለው? ኮኔክሽን አለው። ግልጽ ነው። ሀቅ ነው። ሴት ልጅ ከተስተካከለች ዓለም ይስተካከላል። ሴት ልጅ ከተበላሸች ዓለም ትበላሻለች። ሴት ልጅ ማህበረሰብን ትገነባለች። ምንም ጥያቄ የለውም። እና ይህንን ቪዲዮ የምትመለከቱ ሴቶች እጅግ በጣም ለራሳችሁ ትልቅ ቦታ ሊኖራችሁ ይገባል ብዬ አስባለሁ። ምክንያቱም እዚህ ምድር ላይ እዚች ዓለም ላይ ትልቅ አስተዋጽኦ ነው ያላችሁ፣ እጅግ በጣም ትልቅ ማለት ነው። እንግዲህ ሴት ልጅ አግብታ ልጅ ስትወልድ ጀነት ያለው እሷ ስር ነው አይደለ? ጀነት ያለው እናት እግር ስር ነው ይባላል። ትልቅ ቫሉ ያላት ሰው ስለሆነች ነው። ለማንኛውም አሁን የምወስዳችሁ ቪዲዮ እጅግ በጣም አስገራሚ የሆነ ቪዲዮ ነው። ከሰሞኑ መነጋገሪያ ነበረ። ትልቅ ድግስ ተደግሶ ነገር ግን ሙሽሪቷ ቀርታለች። ምንድነው ምክንያቱም ቪዲዮ እንመልከትና ከዛ የራሳችን ሀሳብ ውስጥ እንሰጥበታለን። አዳራሹ አሸብርቆ ለክትፎ ብቻ 450 ሺህ ብር ቅድመ ክፍያ ተከፍሎ በመጨረሻ ግን ሙሽሪት ሳትመጣ ቀርታ ሰርጉ በባዶ አዳራሽ ተጠናቋል። ይህ ሰሞኑን መነጋገሪያ የሆነው የሰርግ ታሪክ ነው። ለዓመታት በትውውቅ የቆዩት እነዚህ ጥንዶች በሰርጉ ዋዜማ ላይ ነገሮች ተበላሹ። ሙሽሪት ከጋብቻ በፊት የጤና ምርመራ እናድርግ የሚል ጥያቄ ብታነሳም ሙሽራው ፈቃደኛ አልሆነም። በዚህ መሃል ደግሞ ሙሽራው ከዚህ በፊት ትዳር ነበረው፣ 5 ልጆችም አሉት የሚሉ ወሬዎችና ጥርጣሬዎች ሰርጉን አናወጡት። ሽማግሌዎች ቢገቡም ሙሽሪት ያለ ግልጽነት አልጋባም በማለት በዕለቱ ሳትመጣ ቀረች። ሙሽራውና ሚዜዎቹ ዘንጠው ቢዘጋጁም በሚሊዮን ብር በፈሰሰበት ባዶ አዳራሽ ፎቶ ተነስተው ወደ ቤት ተመልሰዋል። ሳይግባቡ መጋባት መጨረሻው እንዲህ ያለ የከፋ ሐዘንና ኪሳራ ሆኗል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሙሽሪት በሰርጉ ቀን መቅረቷ ትክክል ናት ወይስ ይሄን ጉዳይ ቀደም ብላ መጨረስ ነበረባት? ሙሽራውስ የጤና ምርመራ ጥያቄውን አለመቀበሉና ስለተወራው የ5 ልጆች ጉዳይ አለመናገሩስ? ሐሳባችሁን ኮሜንት ላይ ያጋሩን። መልካም ጊዜ። ምን ትላላችሁ? እስቲ እኔ ከማለቴ በፊት እዚህ ጉዳይ ላይ የእናንተ ሐሳብ ምንድነው? ኮሜንት ላይ አስፍሩልኝ። ልጅቷ ላይ ጥፋትም የለባትም ጥፋትም አለባት ብዬ አስባለሁ። ለምን እንደዚህ ያልኩኝ? ጥፋት የለባትም ያልኩበት ምክንያት መጀመሪያውኑ እሱም ትዳር እንዳለውና ልጆች እንዳሉት መናገር ነበረበት። የምርመራውን ጉዳይ ግን መጀመሪያውኑ ነበር መጨረስ የነበረባቸው። ምክንያቱም አልመረመርም ብሎ ካስቸገረ ከነጨራሹ ድግሱም አይደገስ ማለት ትችል ነበረ። ነገር ግን እስኪደገስ ድረስ መጠበቁ አስፈላጊ አልነበርም። ነገር ግን ከዛ በኋላ የሰማችሁ ትዳር እንደነበረው እንዲሁም ልጆች እንደነበሩት ከዛ በኋላ ነው የሰማችሁና ለዛ ነው ሰርጉ ላይ ያለመጣችሁና እጅግ በጣም አስገራሚ የሆነ መረጃ ነው። የእናንተን ሀሳብ ኮሜንት ላይ አስፍሩልኝ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይሄን መሰል ነበር። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።